አይናችሁን ጨፍናችሁ ትልቁ ህልማችሁ ምን እንደሆነ አስቡት። ከዛም ደግሞ ራሳችሁን ጠይቁ። ምንድነው ይሄን ትልቁን ህልሜን እንዳላሳካ ያደረገኝ ነገር ብላችሁ በራሳችሁ አለመተማመናችሁ ነው፣ ፍርሃታችሁ ነው ወይስ አችሁ የሚነግራችሁ ይሄ ነገር አይሆንም አትችሉም የሚል በራሳችሁ እንዳትተማመናችሁ የሚያደርጋችሁ ነገር ነው? በዛሬ ቪዲዮ ላይ የምናወራው እንዴት ራሳችሁን መተማመናችሁን እንደምትጨምሩና ትልቁን አላማችሁን ህልማችሁን እንደምታሳኩ ነው። ህይወታችሁ ላይ ትልቅ ነገር የምታስቡ ትልቅ መሆን የምትመኙ ትልቅ አላማ ያላችሁ ሰዎች ከሆናችሁ ይሄ ቻናል ለእናንተ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ እንግባ። መጀመሪያው ነገር የሚሆነው ውስጣዊ ጥንካሬያችሁ ላይ ፎከስ አድርጉ። ይሄንን በምሳሌ ልንገራችሁ። ማን ጊዜ አጋጣሚ ነበርና ሁሌም በራሴ እንደምተማመን ነበር ማስበው። በቃ ምንም ነገር ቢሆን በራሴ የምተማመን ሰው ነኝ ምናምን ስወጣም ኮንፊደንት ላይ ሆኜ አወራለሁ። ከሰዎች ጋር ስሆንም ብቻዬንም ስሆን በቃ በራሴ ፉል ነኝ ብዬ አስብ ነበር። ከዛ የሆነ ጊዜ ላይ ፊቴ የሆነ ነገር ተቀባውኝና አለርጂክ ወጣብኝና በጣም ሽፍ አለ ማለት ነው። ከዛ በኋላ ከቤቴ ለመውጣት በጣም ተሳቀቅኩኝ። አይደለም ውጭ ወጥቼ ልራመድ ምናምን ቤት ራሱ ሲያየኝ ወንድሜ እንዴት ነው ፊቴ አባቴ እንጂ በጣም እንዴት ነው ፊቴ ምናምን ያልኩ እነሱ ሁላ በቃ ስልችት ነበር ያደረኳቸው። አይደለም ወጥቼ ከሰዎች ጋር ኢንተራክት ላደርግ ማለት ነው። ከዛ ደግሞ ትምህርትም ነበረብኝ ነው መውጣት ፈለኩኝ። ከቤት መውጣት ነበረብኝ። ለወጣ ስል አልቻልኩም። በጣም ተሳቀቅኩኝና ኢቭን ማክስ እየተጠቀምኩ ነበር የምወጣው። ይሄ ምን አሳየኝ? የነበረኝ በራስ መተማመን ውጫዊ ነገር ላይ ባለው እንጂ ከውስጥ የመነጨ እንዳልሆነ አወኩኝ። ያኔ ነው የውስጣዊ ጥንካሬ ከምንም በላይ እንደሆነ ይገባል። ይሄን ስላችሁ ነገሮች ስቴብል በሆኑ ሰዓት ያለውን ነገር ወይ ደግሞ ያኔ በራሳችሁ የምታመኑት ነገር አትዩ። ሁሉም ነገር ብታጡ ዲሴብልድ ብትሆኑ የነበራችሁ አካል ቢጎድ የነበራችሁ መልክ፣ ውበት፣ ጸጉር ሁሉም ነገር ቢረግፍ በራሳችሁ ትተማመናላችሁ? ትልቁ ጥያቄ ዛሬ ነው። ስለዚህ ከውጫዊ ነገራችሁ በተጨማሪ ውስጣዊ ያለው ውበታችሁ ላይ ስሩ። ሁለተኛው ደግሞ ትንንሽ ነገሮችን አስቀምጡና እነሱን ለማሳካት ጣሩ ወይ ደግሞ ሞክሩ። ይሄን ስላችሁ ለምሳሌ እኔ የሆነ ሰው ወይ ደግሞ እናንተ የሆነ ሰው ብታውቁና ይሄን ነገር አድርግልኝ እስቲ ብላችሁ ጠይቃችሁት ባያደርግላችሁ የሆነ ነገር ነገራችሁት ባያደርግ ያንን ሰው አታምኑትም። ምክንያቱም እንድታምኑት አላደረጋችሁም። አይምሮአችሁ ለእናንተ ያለው አመለካከት እንደዛ ነው። ዛሬ ተነስቼ ስፖርት እሰራለሁ፣ ዛሬ በሳሌ አጠናለሁ፣ ዛሬ በሳሌ ይሄን አደርጋለሁ እያላችሁ ሳታደርጉ ያን ነገር በቀራችሁ ቁጥር አይምሮአችሁ እናንተን አያምናችሁም። ምክንያቱም ዛሬ ማታደርገውን ብሎ በራሳችሁ መተማመናችሁ እንዲጠፋ ያደርጋችኋል። ስለዚህ አሁን ምንድነው የምታደርጉት? የሆነች ትንሽ የግብ ነገር አስቀምጡ። ለምሳሌ ዛሬ 10 ሰዓት ሲል ተነስቼ ስፖርት እሰራለሁ፣ ዛሬ 1 ሰዓት ሲል አጠናለሁ፣ ዛሬ እንደዚህ ሲል አደርጋለሁ ካላችሁ ያ ነገር ምንም ይፈጠር ተአምር ይፈጠር ያን ነገር ሳታደርጉ አትቅሩ። ያኔ ራሳችሁ ያምናችሁታል። ራሳችሁን ያምናል። ኦኬ እቺ ልጅ የሆነ ነገር ካለች ታደርገዋለች፣ ስለዚህ ልመናት፣ ልተማመንባት። ቢዝነስ ብትጀምር ታሸንፋለች፣ ምክንያቱም አውቃታለሁ ከዚህ በፊት ስታሸንፍ ብሎ ጭንቅላታችሁ ለራሳችሁ ሀይ የሆነ ግምት ይሰጣል። ስለዚህ ለራሳችሁ ማሳካት የምትፈልጉትን ነገሮች ትንሽ እያደረጋችሁ ለራሳችሁ እንዲሰራ ስጡት። ያን ነገር በሰራችሁ ቁጥር ደግሞ ራሳችሁ ጎበዝ ጀግና ብላችሁ አክኖሌጅ አድርጉት። ያኔ እናንተ ራሳችሁን ያመናችሁ ትመጣላችሁ። በራስ የምትተማመናችሁ በጣም ይጨምራል ማለት ነው። ሶስተኛው ደግሞ ኢንሴኩሪቲዎቻችሁ ላይ ስሩ። ይሄ ማለት ሁላችንም የማንወደው የሆነ የራሳችን ክፍል ይኖረናል። ያንን ነገር በግድ እመኑት፣ ውለዱት፣ ተቀበሉላችሁ አልፈልግም። መቀየር የምትችሉት ከሆነ ቀይሩት። ለምሳሌ በእኔ ታሪክ ልንገራችሁ። እኔ ጥርሴን አልወደውም ነበር ካለኝ ፊዚካል ድርም ነበረ እዚህ ጋር የተመሰቃቀለ ብቻ ሚዝራብል ነበር። ያኔ ስለማልወደው ስስቅ ምናምን ከሰዎች ጋር ሳወራ አይደል ሁሌ ከንፈሬና አፌን እንደሸፈንኩኝ ነበር። በቃ ስስቅ ያን ያክል ሰው አይቶ የሚያውቁልኝ አይመስለኝም ነበር። ያኔ ምን ያደርገኛል? በጣም ኢንሴኪዩር እንደሆነ ያደርገኝ ነበር። ከሰዎች ጋር እንደፈለኩ በሆነም ግን ስስቅ እሳቀቅ ነበር። ስለዚህ ቤተሰቦቼ የጠየኳቸው እሺ ያሉኝ ብሬስ አረግ ቀየርኩት። ብሬስ አረግ ዝም ብዬ የማያስቀውም ነበር የማገጣው። ምክንያቱም በቃ ኮንፊደንስ ሰጠኝ፣ በራሴ እንድተማመን አደረገኝ። አሁን እንደማያስጠላ ያስጠላኩ ይችላል፣ ግን በጭንቅላቴ እንደማያስጠላ ሹር። ስለዚህ በምንም ነገር አልተሳቀቅም ነበር። ከዛ በኋላ ደግሞ ልክ ብሬስ ሲወልቅና ሰዎች ወይ ስስቂ ሲያምር ምናምን ሲሉኝ ህይወት መከራ እያልኩ በጣም እገረም ነበር። ለካ አንዳንድ ህይወታችን የመቀየር የምንችላቸው ነገሮች ነው ብለን የምናያቸው። አንተም እንደዚህ አድርጉ። መቀየር የምትችሉትን የሆነ ያክል ነገር ራሳችሁ ላይ የማትወዱት ነገር ሰውነትም ሊሆን ይችላል፣ ፊታችሁ ብጉር ካለባችሁ ያ ነገር ኮንፊደንስ ካልሰጣችሁ ቀይሩት። በቃ ዩቲዩብ ላይ በጣም ነፍ ቪዲዮዎች አሉ ነገሮች እንዴት መቀየር እንደምትችሉ። ስለዚህ በተፈጥሮ የተሰጣችሁ መቀየር የማትችሉት ነገር እስካልሆነ ድረስ መቀየር የምትችሉት ነገር በሙሉ ቀይሩት። አራተኛውና የመጨረሻው ደግሞ ራሳችሁን በጥሩ ሰዎች ክበቡት። ከዚህ ጋር የጂያን ታሪክ ልንገራችሁ። አንድ ሰውዬ ከሰው ሲናገር ነው የሰማሁት እና በጣም ስለወደድኩት ነው። አንድ ሰውዬ በግ ገዝቶ እየመጣ ያለ ሌቦች አዩት እና ተሸክሞታል እንደዚህ አንገቱ ላይና ልክ አይተውት ይሄን ሰውዬ እንስረቀው ይሄንን በግ አሉና ያው ደብሯቸው ስለነበር እስቲ ከኖርማሉ ለየት ባለ መንገድ እንስረቅ አሉትና 5 ሰዎች ናቸው። ከዛ የመጀመሪያው ሌባ ሄደና አንተ ምን ሆነህ ነው እንዴ ውሻ ተሸክመህ ነው የምትዞረው ምናምን አለውና ከሰውዬው እብድ ናቸው ምናምን ብሎ ሄደ። ልክ እየተራመደ ሁለተኛውም ሌባ አገኘውና እንዴ አንተ ያማል ኧረ ሰው ዘንድሮ እንደው ጨልሏል በቃ ውሻ ተሸክመህ ትሄዳለህ እንዴ አንተ ያማል ምናምን አለውና ከዛ ግራ ገባው። ከዛ አሁን መጠራጠር ጀመረ። ከልክ እንደሄደ ደግሞ ሶስተኛው ሌባ አየና ኧረ ሰው ዘንድሮ ምናምን ውሻ ተሸክመው ምናምን አለና
ሰውየው ግራ ገባው። ከዛ አውር እንደዚህ አየው በጉን ዞር ሲያው በግ ነው። ምንድን ነው የሚሉኝ ምናምን ብሎ ሄደ። ልክ አራተኛው ሰውዬ ሲያው ምንም አላለው። ልክ እንደዚህ በቃ በእጁ እያሳየ እብድ ነህ እንዴ ምናምን ምንም ሳይለው እንደዚህ ብሎት ነው ሄደው። ከዛ ያኔ ያ ሰውዬ ደነገጠና በጉን ከራሱ አውርዶ አስቀምጦት መሄድ ጀመረ። ልክ የመጨረሻው ደግሞ አቤት ዘንድሮ ሰው አብደር ውሻ ተሸክሞ መኖር ውሻ ይዞ መዞር ጀመረ እንዴ ተሸክሞ ምናምን ብሎ ስቆበት ሲሄድ እውነትም እነዚህ ሰዎች ውሻ ነው ያስኩት ማለት ነው ብሎ ውሻው ትቶ ሮጦ ሄደ። እነዛ ሰዎች በጋቸውን ወሰዱት ማለት ነው። ምን እላችሁ ነው የፈለኩት? በኔጌቲቭ ሰዎች ከተከበባችሁና እነዛ ሰዎች ያን ነገር ደጋግመው የሚነግራችሁ ከሆነ የያዛችሁት ነገር ምንም ያክል ጥሩ ይሁን ምርጥ ይሁን ስማርት ይሁን whatever it is ቆንጆ ሆኖ ምንም ሆኖ ያ ነገር እየተነገራችሁ ካልሆነ የዛ ነገር መጥፎ ነገር ከሆነ የሚነገራችሁ ያን ነገር ማመናችሁ አይቀርም። በቃ የሰው ልጅ በሰዎች ነው ተከበን የምንኖረው። ስለዚህ የሰዎች ለኛ ያላቸው አመለካከት ለኛ ያላቸው እይታ እኛን በጣም አፌክት ያደርገናል። ስለዚህ ይሄን ነገር ኮንሲደር አድርጉት። አብራችሁ የምትሆኑትን ሰዎች ዞር ዞር ብላችሁ እዩ። ለህይወታችሁ ጥቅም የማይሰጣችሁ ሰዎች ከሆኑ ምንም አይሰሩም። በቃ እነዛ ሰዎች አቮይድ አድርጉ። ብቻ መሆን ነው። አንዱ ሲሄድ አንድ ነገር ላይ ክፍት ሲሆን ሌላ የተሻለ ነገር ይመጣል። ስለዚህ ብቸኛ ሆናለሁ ምናምን ብላችሁ በፍጹም እንዳትሳቀቁ። ይሄን ከግምት ውስጥ ከተቱ። ስለዚህ በራሳችሁ እንድትተማመኑ እነዚህ 4 መንገዶች እንደሚረዳችሁ እርግጠኛ ነኝ። እንዲሁም ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን በቀጣይ ቪዲዮ እስከምንገናኝ ቻው ቻው።